እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አጭርና ወሳኝ ዕለታዊ መረጃ ይዤ ቀርቤያለሁ። ውሃመር ነኝ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ወደ እናንተ ቀድሞ እንዲደርስ የደወል ምልክቱን መጫን አዘንጉ። ወደ ወሳኝ ዕለታዊ መረጃ ሲሻገር እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩ ዛሬ የማስቃኛችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት በዓል አከባበርና የሚከበርበትን ምክንያት እነግራችኋለሁ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ዘንድ በየዓመቱ ጥር 11 ቀን የሚከበረው የኢየሱስ ክርስቶስ የጥምቀት በዓል መታሰቢያ በሰው ልጅ በማይዳሰሱ የባህል ቅርሶች ውስጥ እንደ ኢሮፓያን አቆጣጠር 2019 መመዝገቡ የሚታወስ ነው። የጥምቀት በዓል የሚከበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ዘንድ የኢየሱስ ክርስቶስ በመጥመቁ ዮሐንስ በዮርዳኖስ ወንዝ ውስጥ የተጠመቀበትን መታሰቢያ ምክንያት በማድረግ በመላው ኢትዮጵያ በደማቅ ሁኔታ ይከበራል። የጥምቀት በዓል መታሰቢያ የሚጀምረው ጥር 10 የጥምቀት ዋዜማ ላይ ሲሆን ከተራ በመባልም ይታወቃል። ከተራ ማለት ከተረ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉሙም ውሃ መክበብ ወይም መገደብ ማለት ነው። የበዓሉ ታዳሚዎች በከተራ ቀን ከየቤተ ክርስቲያናት ታቦታቶችን ይዘው ወደ ጥምቀተ ባህር ይጓዛሉ። ሕዝበ ክርስቲያኑ ሌሊቱን በጸሎትና በዝማሬ በአምልኮ ያድራሉ። ከከተራ በኋላ በጠዋቱ በመቶ ሺዎች የሚቆጠሩ ሰዎች በበዓሉ ላይ ይታደማሉ። ጥር 11 በዓሉ የሚጀምረው የማለዳው ፀሐይ ከመውጣቷ በፊት በሚጀምሩ የአምልኮ ስርዓቶች ነው። በመቀጠልም የተባረከውን ውሃ በበዓሉ ታዳሚዎች ላይ በመርጨትና በማጥመቅ ሌሎች ስርዓቶችም ይቀጥላሉ። ጠዋት ከ4 ሰዓት ጀምሮ ታቦታቶቹ ወደ ቤተክርስቲያን በተለያዩ ሃይማኖታዊና ባህላዊ ዝማሬዎች ይመለሳሉ። የጥምቀት ስርዓቱ የሚመራው በኦርቶዶክስ ቀሳውስቶች ሲሆን ቀሳውስቶቹ ታቦታቶቹን ይሸከማሉ፣ ተዛማጅ ስብከቶችንም በመስበክ ህዝቡን ያስተምራሉ። በዓሉ በመላው ኢትዮጵያ በኦርቶዶክስ ተዋሕዶ ቤተ እምነት ተከታዮች ዘንድ የሚከበር ብቸኛው በዓል ነው። የኦርቶዶክስ ቤተ እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም በድጋሚ አደረሳችሁ እያልኳችሁ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች በተዛማጅ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።